እንኳን ደህና መጣ። እንኳን በሰላም ቆያችሁኝ እንላለን። ስሙ ማን ነው? ኤልያስ ጀማነ። ከኔ መጣ? ካዳማ። ዲሽ ሰራ ነበር፣ ንግድ ማንደጃ በግሩፕ እየሰራን እሸጥ ነበርና ብዙ ተመክሮ አለ ማለት ነው። 19 ምንድነው ተስፋ ያስቆረጠ? ደከመ፣ ኑሮ አማረረ፣ ጊዜ የለ እሱ ነው ወይስ ተስፋ መቁረጥ ምክንያት ራስህ ነህ? ወይስ ተስፋ መቁረጥሽ ምክንያት ራስሽ ነሽ? ሰበቦች ለሚደረድራቸው ሰዎች ምቹ ናቸው። ላለመስራት ላለመነሳት በነገሮች ላይ ማላገጥ ምንም ጊዜ ቀላል ነው። ማላዘንን አቁም። የሰዎችን ከንፈር ለማስመጠጥ የሰዎችን ትኩረትና ዘኔታ ለማግኘት ብለ እኔ እንዲነኝ እንዲያነኝ ማለትን አቁም። ስኬታማ ሰዎችን ስታይ እነሱ እዛ ለመድረስ እድል ስላላቸው ነው ብለ ምራቅን መዋጥ ይቅርብ። ምክንያቱም እነሱ እዛ የደረሱበት የፈነቀሉትን ድንጋይ ያፈሰሱትን ላብ አታውቅም። ይልቅ ተነስ፣ ውስጥ ያለውን ሞተር አስተነሳው፣ ሰይጣንን አምጣው። አሁን የምትዘራበት ሰዓት ነው። ምክንያቱም አሁን ሰክሰስ ወይም ህልምን ግብ የምመታበት ስራ ወይም የተለያዩ አክቲቭ የምትሆንበትን ስራ የምሞክርበት ሰዓት ነው። ስለዚህ በቤተሰብ ውስጥ በትዳር ችግር አለ። ታዲያ ችግሩን ለመቅረፍ ሞክራ። ምክንያትና ሰበብ ዋጋ ቢስ ናቸው። ልቦለዶች፣ ምናቦች፣ ውሸቶች ናቸው። ደግሞ ታውቃለህ፣ ውሸት ድል የሚነሳው በእውነት ነው። ታዲያ እውነቱን ልንገርህ፣ ሙያው እውቀቱ አለ። የፈጠረ ጌታ ካንተ ጋር ነው። አላህ ከጎን ነው። የነገሮችን ፍሬ አጣጥመው የሚበሉ ፍሬዋን ታግሎ ያገኟት ናቸው። እድል ሰዎችን ፈልጋ አታገኝም፣ ሰዎች ፈልጓት ያገኟታል እንጂ። ነገርኩ፣ ቀላል የሚባል መንገድ የለም። መንገዶች ሁሉ ወጣ ገባና ጠመዝማዛ ናቸው። ስለዚህ አሁን የምትዘራበት ሰዓት ነው። የሰዎች ሽሙጥ ያሳስብ፣ የመንገዱ ጠመዝማዛነት ያሳስብ። ምክንያቱም ህልምን ለማሳካት ምንም የሚያግድ ነገር የለምና ነገ የሚባል ቀን የለም። መዝራት ያለበት ወዳጅ አሁን ነው። ብዙዎቻችሁ ሞቲቬት ቪዲዮ ታያላችሁ። ብዙዎቻችሁ ጠቃሚ የሆኑ ጭውውቶች ሞቲቬት ላይ ያተኮሩ ታያላችሁ። ለምን እንደሆነ ታውቃላችሁ? እኔ ግርም ይለኛል። የምታስቡት ባይምሯችሁ ነው። ተስፋ የምትቆርጡት ባይምሯችሁ ነው። የምትወርቁትን ባይምሯችሁ ነው። የምትሰሙትን ጠቃሚ ነገር እስቲ ለመለወጥ ሞክሩ። ተመርቃል፣ ቁጭ ብላል፣ የምን የመንግስትን ስራ ትጠብቃለህ? ተነስ። ምክንያቱም ስራ ክሬት ለማድረግ ሞክር። ስራ ክሬት ለማድረግ ደግሞ ገንዘብ ነው ችግሬ ካልክ ገንዘብ ሳታወጣ የምትሰራቸው ብዙ ስራዎች አሉና ህልም ካለ ዛሬ በምታረገው ውሳኔ ላይ ይወሰናል። ስለዚህ I am never give up። እኔ ተስፋ በጭራሽ አልቆርጥም። አንተ የኔ ያለን ቆም ብለን ራሳችንን እስቲ እንገምግመው ለማለት በዚሁ አጋጣሚ ወዳለው። በመቀጠል ማንኛውም ሰው